አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰቦችን እጅግ አድርጌ አመሰግናችኋለሁ። ቤተሰብ የምወዳችሁ የማከብራችሁ ማለት ነው ቤተሰቦቼ እና ዛሬ ላይክ ሼር እንዳይረሳ። አላማ ዛሬ የምንነጋገረው ነገራቶች ማለት ነው በጣም አስፈላጊ የሆኑ እናንታችሁ ደግሞ ገጠመኞቹን ታወራላችሁ ማለት ነው። ገጠመኞቹን ታወራላችሁ። ገጠመኞች ስላችሁ ዛሬ ይዤ ያመጣሁት ከትላንቱ በቀጠለ ቪዲዮ ነው። አንዳንዴ ህይወታችን ውስጥ ያሳለፋችሁትን የራሳችሁን ህይወት ቻሌንጁን ስታስቡ አልহামዱሊላህ እኔ በቃ በጣም ቻሌንጆቹን የማሳልፍ ሰው ነኝ ልትሉት ትችላላችሁ። ከናንታችሁ የባሰ ደግሞ ብዙ ቻሌንጆቹን ያሳለፉ ሰዎች ሊኖሩ ይችላሉ። ምሳሌ ማለት ነው ከናንታችሁ የባሰ ፈተና ደርሶባቸው ከናንታችሁ የባሰ በሁሉም ነገር ማለት ነው ያን ሁሉ ፈተናውን ያሳለፉትን ሰዎችን ታሪካቸውን ስታዩ ከናንታችሁ አይመሳሰልም ማለት ነው። ከባድ ቻሌንጆችን አሳልፎ ለትልቅ ደረጃ የበቁት ብዙዎች አሉ። ደግሞ ስኬት ውድቀት ከሌላ ስኬት የለም ነው ብዬ ነው ማስበው። ይሄንን ለምንድን ነው ያመጣሁት? አሁን በኔ ቻናሌ ዙሪያ ነው ማለት ነው። ትላንታን ዛሬ ደግሞ የጠየቀችኝ ዛሬ ደግሞ ወደ ሚዲያ ከመጣሽ ወደ ሚዲያ ሊያመጣሽ ያነሳሽ የሚያነሳሽ አንሳስቶሽ ወደ ሚዲያ ልትወጪ የቻልሽ በምን ምክንያት ነው? ያው ምን አጋግቶሽ ነው? ያው አለችኝ። ጓደኛዬ ናት ማለት ነው። እኔ ወደ ሚዲያ ለመውጣት አንደኛ ደረጃ የመስራት አላማ ያለኝ ሰው ነኝ። አልহামዱሊላህ ሰርቶ አንድ ሰው ደግሞ በላቡ ሰርቶ በራሱ ተብቃቅቶ በራሱ የሚሰራን ሰው አላህም ይወዳል። ወደ ሚዲያ በመውጣቴ እስካሁን ድረስ ራሴን የሚቆጨኝ ነገር አላረኩበትም። አልহামዱሊላህ የመጀመሪያ ቻናሌ 16K ያለው ቻናሌ ተዘግቶብኛል። ግን በዛ ቻናሌ ውስጥ ቪዲዮ ሁለት ቻናል ላይ ተዘጋብኝ በነገራችን ላይ ቤተሰቦቼ ማለት ነው። በዛ ውስጥ ቪዲዮቼ ይሄንን ይቆጨኛል በየ ራሴን የምወቅሰው ህሊናዬን የሚወቅስ ቪዲዮ በጭራሽ አልሰራው። አልহামዱሊላህ በዛ ሁኔታ እኔ ደስተኛ ነኝ። ምክንያቱም ማለት ነው ደግሞ አላህ የረዘቀውን ርስቄን አክል በልሽበታለሁ ተረዝቄያለሁ። አልহামዱሊላህ አላህ ደግሞ ያላለው ርስቅ ከራሳችሁ ማስቀመጥ ምንም አትችሉም። አላህ ያላችሁ ልክ ነው የምትኖሩት ማለት ነው። አሁን ቻናሌም እንደዚህ ነው ምነግርሽ ነገር ውዴ እና ከባድ ጊዜዎችን ማሳልፍ ያለው ቀለል ያለ ጊዜዎችን ማሳልፍ ያለው አልহামዱሊላህ። ምክንያቱም ከባድ ጊዜ ሲልሽ መጀመሪያ ስንሆን መጀመሪያ ቻናል ከፍተን ስንሰራ በጣም ይከብደናል። በጣም በቃ እኔን ያነሳሳኝ የመስራት እስኪ ቻናል የተከፈተው ዩቲዩብ ይለወጣል ዩቲዩብ ይከፍላል ሲሉ ስለሰማሁ እስኪ እኔም ደርሼ ለማየት አንድ ነገር ሰርቶ ሙክሮ ማጣት ካገኙት እኩል ነው ይባላል በሀገራችን ማለት ነው። ስለዚህ እኔም ዝም ብዬ ሁሌ የሰውን ማውራቱን ከመስማት እስኪ እኔም ሰርቼ ልየው ለዚህ ደረጃ እንደምበቃ እስኪ ጠንክሬ ልስራ ብዬ ነው ወደ ሚዲያ የገባሁት ማለት ነው። አልহামዱሊላህ እና በዚህ ሚዲያ ደግሞ በመምጣቴ ብዙ መልካሞችን አግኝቻለሁ። በጣም ደስተኛ ነኝ። ደስተኛ የሚያደርገኝ ምንድነው? ከራሴ የበለጠ የሚጨነቁልኝ ለኔ የኔ ሀዘኔ የነሱ ሀዘን ሆኖ
የኔ ደግሞ ደስታዬ የነሱ ደስታቸው ሆኖ የኔ ማጣት እነሱ ማጣታቸው ሆኖ የሚጨነቁትን ቤተሰቦችን ሁኔት መወለድ ቃንቃ ነው። ስለዚህ ብዙ ጓደኛ ብዙ የልብ ጓደኛን አግኝቼበታለሁ። ውድ የምወዳቸውን ጓደኞች አፍርቼበታለሁ። በጣም ደስ ብሎኛል ማለት ነው። በዚህም ነው የተነሳ ወደ ሚዲያ የመጥፋት አላማም የለኝም ማለት ነው። ምክንያቱም ከዚህም በኋላ የተሻለውን ደረጃ በቅቼ የተሻለውን ህይወት ከራሴ አልፌ የሰው የማስደስት ሰውን የሚረዳበት አላማ ያለኝ ሰው ነኝ ኢንሻአላህ። እናንተችሁም ለዚህ ደግሞ በላይክ በሼር በሰብስክራይብ እንደምትበረታቱኝ እኔ ባለሙሉ እርግጠኛ ነኝ ቤተሰቦቼ ማለት ነው። ምክንያቱም በጣም መልካም ቤተሰብ ስላለኝ ማለት ነው። እና ይሄን ይመስላል። ያው ማንም ሰው ደግሞ አንድን ነገር በጆሮውን የሰማውን ነገር ተግባራዊ ለማድረግ ሁሌ ከጆሮ ከመስማት ተግባራዊ አድርጋችሁ ወደ ራሳችሁ አምጥታችሁ ተግባራዊ አድርጋችሁ ሲታዩት ይሄ ነገር ሁኔት ነው ወይ ይማላል። ግን ሁነቱን አይቻለሁ። ለሰራ ሰው ይለወጣል፣ የሰራ ሰው ያገኛል ማለት ነው። እና አልহামዱሊላህ አላህ Subhanahu Wa Ta'ala የተወሰነውን ሪዝቅ ነው የምንበላው እዚች ዱንያ። የሰውም ልጅ እኛ አላህ የፈቀደን አክል ነው እዚች ዱንያ ላይ የምንኖረው ማለት ነው። ስለዚህ የኔም ዩቲዩብ ከራሴ የነበረኝ ጊዜ እንደዚህ ነው። በቃ አላህ ከኔ ሪዝቅሽ ነው ያለኝ አክል በልቼበታለሁ፣ ተጠቅሜበታለሁ፣ ለፍቼበታለሁ። ማንም ነገር ደግሞ ላባችሁን ጠብ ያላረጋችሁ ነገር ያለፋችሁት ነገር ስትበሉ አይጣፍጥም ማለት ነው። አንድ ሰው አሁን ዝም ብላችሁ ያላሰባችሁ ገንዘብ ሲመጣ ያስደስታችኋል አይደል? ደግሞ በምን እንደሚጠፋ ምን እንደምታደርጉም አላማ አታወጡለትም ማለት ነው። ምክንያቱም አልለፋችሁትም አልደካማችሁትም ማለት ነው። ሰምታችኋል? እንደ ስጦታ ነገር የመጣውን ነገር በቁም ነገር አይጣልም ማለት ነው። ምክንያቱም አልደከሙትም። ግን የደከሙትን ነገር ደግሞ ባጭሩ በቁም ነገር ትጥላላችሁ። ለምታደርጉት ነገር ገና ያ ነገር ጊዜው ሲደርስ እቅድ ታወጣላችሁ። ደግሞ እቅዳችን አላህ Subhanahu Wa Ta'ala የሚያሳካው አላህ እቅዳችን ያሳካልኝ። የወጣንበትንም አገራችን በሰላም በጤና ልናት ሀገራችን ልምዬ ያብቃን ማለት ነው። እና ቡዴ ስለዚህ ይሄን ይመስላል ማለት ነው የዛሬ ቪዲዮ። ጠንክረን ከሰራን አላማ ካለን የማንደርሰት ነገር የለም ካላህ Subhanahu Wa Ta'ala ፍቃድ ከሆነ ማለት ነው። አላህን ከሰገድን ዱዓ ከደርን ከሰራን ከለፋን ምንም ማያሳካን ነገር የለም። ሁሉንም ነገር እናሳካለን ኢንሻአላህ ቢዝኒላህ ማለት ነው። ምክንያቱም እቺ ዱንያ ተስፋ የሚቆርጠው ሰው ተስፋ የሚቆርጥ ሰው ደካማ ባሪያ ነው ብዬ ነው ማስበው። ምክንያቱም አላህ Subhanahu Wa Ta'ala ተስፋን የሚቆርጠውን ሰው አላህ አይወድም። እዚች በቃ لا تقنطوا من رحمة الله በቃ አላህ በራህመቴ ምንም ተስፋ አትቆርጡን የሚለው። ምክንያቱም ትላንት ያኛውን እንደዚህ ያሳደግኩት እኔ ራሴ ነኝ። ማንም ሰው መጥቶ አንድ እንትን የጨመረልኝ ሰው የለም። ትላንትም የደከምኩት እኔ ነው። ዛሬም ደግሞ ያን ደግሜ ህይወት ትቀጥላለች ማለት ነው። ትላንት እንደዚህ ለፍቻለሁ፣ ትላንት እንደዚህ አድርጋለሁ፣ አልሆንልኝም፣ አልተሳካልኝም ማለት ወደ ኋላ የሚያስብ ሰው እሱ ወደ ኋላ ቀሪ ማለት ነው። ወደ ኋላ ማሰብ የለብንም፣ ወደፊት። ለምን ህይወት ትቀጥላለች። የትላንቷ ቀን ሰርታ አልፋለች። የነገው ቀንም ደግሞ እየመጣች ነው ሰርታ ልታልፍ ማለት ነው። የትላንቱን ኖሬበታለሁ፣ የዛሬ መኖር አለብኝ ማለት ነው። ስለዚህ ቤተሰቦቼ አሁን ይሄ ጓደኛዬ ናት ወደ ሚዲያ ለመምጣት ምን አነሳሳሽ በማለቷ ነው። እኔ ያነሳሳኝ ሰርቶ የማግኘት አላማ ያለኝ
ደግሞ በነገራችን ላይ ደግሞ አንድ ነገር ደግሞ የቻናል ይከፈት ዩቲዩብ ይሰራል ይለውጣል ብር ይከፍላል ሲባል ስለሚሰማ ጆሮ ይላል የማንኛውም ሚዲያ ውስጥ እንደዚህ ሲጋባ ሲያወሩት በሰማውበት እስኪ እኔም ከፍቼ ሊየበት በማለት ነው። ደግሞ እነን ስከፍተው ማንንም አልጠየቅኩም። አልহামዱሊላህ በራሴ ቸርቸር ጋርጎ ነው ወጥቼ የከፈትኩትም ለዛ ደረጃም ያበቃውት ማለት ነው። አልহামዱሊላህ ለምን ሁሉም ነገር በእናት ሆድ የሚለመድ ነገር የለም። ያላወቃችሁን ነገር ትጠይቃላችሁ፣ ቸርቸር ግታችሁ ታያላችሁ። እንደዚህ ነው ሁሉንም እውቀት ደግሞ በመጠየቅ የሚጠይቅ ሰው ሙር ማለት ነው። እኔ ሙር ብዬ ነው ማስበው። ሙር ስላችሁ በቃ አርመስት የሆነ ጭንቅላት ያለ ሰው ነው ያላወቀውን ነገር የሚጠይቀው ሰው ማለት ነው። አንድን መንገድ ካላወቃችሁ የሆነ ነገር ካላወቃችሁ እንደዚህ በጭፍን በጨለማ መራመድ በጨለማ መራመድ ሰው ትንሽ ይሄዳል እንጂ መውደቁ አይቀርም። በቃ ምክንያቱም ጨለማ ነው፣ አይኑን አልከፈተም አላበራለትም ማለት ነው። ስለዚህ የማታውቁትን ነገር መጠየቅ፣ መጠያየቅ፣ መረዳዳት አላህ የሚወደው ነው። ያ ሰው ደግሞ በቃ ሼም መያዝ የለባችሁ ማለት ነው። ሼም የሚባል ነገር በነገራችን በሀገራችን እንትን ነው መሰለኝ እንደ በኃይል ሼም ያለን ሰው ነን እኛ። በጣም ሼም ይዝ ነገር አለ፣ ሼም ማይዝ ነገር አለ። ስለዚህ የማታውቁትን ነገር እንጠያየቅ እላለሁ። የምታውቁትን ነገር እንደዚህ ሹክ እያላችሁ የማውቃችሁ ነገር ሹክ እያልን አብረን እናድጋለን ብዬ ተስፋ አለኝ። ቤተሰቦቼን በጣም መወዳችሁ የማከብራችሁ ሼር ላይክ እያረጋችሁ ቤተሰብ በመሆን ሁሌም የሚለቀው ቪዲዮ እንዲደርሳችሁ አድርጉልኝ የኔ ውዶች ቅን ልቦች ማለት ነው። እናንታችሁ መቼም ቅን ልብ ናችሁ። እኛ ደግሞ የመዳም ቅመሞች እኛ ለኛ መሆን አለብን ብዬ ነው ማስበው ሁሌም ማለት ነው። ምክንያቱም ሁሌ ስለ ሰው ማውራት ሁሌ ስለ ሰው ማሳደግ ሳይሆን ለራሳችን መሆን አለብን። አሁን እያንዳንዳችን ስልክ አለ፣ እያንዳንዳችን የከፈተችን ቻናሉን ላይክ ሼር ብናረግ ምን እንደደረስ